ሰላም እንዴት አላችሁ ተመልካቾቻችን? ይሄ መሰረተ ክርስቶስ ቤተክርስቲያን የሚዲያ አገልግሎት ነው። አሁን የምንገኘው ምስክር በተሰኘው ፕሮግራማችን ላይ ነው። ዛሬ ከአዲስ እንግዳ ጋር መጥተናል። ዛሬ እንግዲህ ልዩ እንግዳ ነው ይዘን የመጣ ነው። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመት ክብረ በዓል በመከበር ላይ ይገኛል። ከአዳማ አንድ እንግዳ ይዘንላችሁ መጥተናል። እኛ አባት ረጅም ዓመት በመሰረተ ክርስቶስ ቤተክርስቲያን በተለይ አዳማ ላይ ሲያገለግሉ የቆዩ ናቸው። ራሳቸውን ያስተዋውቁና ከዛ እንጀምራለን። እሺ፣ ስላገኘሁት እድል እግዚአብሔርን አመሰግናለሁ። ስሜ ባልቻ ነጌ ይባላል። የተወለድኩት እዚሁ አዳማ ውስጥ ነው። በ1947 ነው የተወለድኩት። ያደግኩትም እዚሁ ነው። አሁንም በጡረታ ላይ ያለሁ በዚሁ ከተማ እገኛለሁ ማለት ነው። እናመሰግናለን። እንግዲህ ዛሬ በቤተ ክርስቲያን ውስጥ እግዚአብሔር የሰራውን ታሪክ ሊነግሩን በዚህ ስለተገኙ እኛን አክብረው እግዚአብሔር ይባርኮት። እስኪ መጀመሪያ ከራስዎት እንጀምርና እንዴት ነው ጌታን ያገኙት? ጌታን በአንድ ቀን መጥቼ በአንድ ቀን አይደለም ያገኘሁት። አጋጣሚ ወይም የእግዚአብሔር ሀሳብ ሊሆን ይችላል። ያደግኩት እና ቤተሰቦቼ የሚኖሩት የኔ ቤተሰቦችና አቶ ባቲ ቤተሰቦች ወይም መጀመሪያ ጌታን የተቀበሉ ሰው ጎረቤታሞች ነን እና ከነሱ ልጆች ጋራ ጓደኛ ነበርኩና ይሄ ጓደኛ መሆኔ በሆስፒታል ግቢ ውስጥ ለመግባት እድል ሰጠኝ ማለት ነው። ከነሱ ልጆች ጋር ስገባ አልከለከልም እና ሆስፒታል ግቢ ውስጥ የመግባት እድል አግኝቼ እንግዲህ ስለ ጌታ የሰማሁት ያኔ ነው፣ ልጅ ሆኜ ማለት ነው። ሕፃን ሆኜ ከሚስዮናውያኑ ነው ማለት ከሚስዮናውያኑ ሆስፒታል ግቢ ውስጥ አንድ ትንሽ ጸሎት ቤት አለች። እዛ ነው የሰማሁት እና እንዳውም የሰንበት ትምህርት ያስተምሩ ነበር። በጣም የተደራጀ አልነበረም በዛን ጊዜ። አልፎ አልፎ ስንመጣ ይሰበስቡንና አንድ ክፍል ውስጥ ወስደው ጥቅስ ያስጠኑናል ማለት ነው። ለእኛ እንደ ጨዋታም ነው። ትራክት አይነት የሚያምር ትራክት ይሰጡናል። ያችን ትራክት ይዘን እንመጣለን። አንዳንድ ቀንም ብስኩት ነገርም ይሰጡናል እና ያችን ብለን እኛ እንሄዳለን እና እግዚአብሔር እረኛዬ ነው የሚለውን ጥቅስ ከዛ ጊዜ ጀምሮ ነው ማቀው ማለት ነው። እና ጌታን አልተቀበልኩም፣ ልጅ ነበርኩ። በእርግጥ በዛ ጊዜ እንግዲህ 50ዎቹ መጨረሻ አካባቢ ማለት ነው። ከ50ዎቹ አካባቢ ነውና እዛ ነው የሄድኩት። ከዛ እንግዲህ ቀኖች እያለፉ ሲሄዱ ወደ 65 ዓመተ ምህረት ላይ የድሬሰር ትምህርት ያስተምራሉ ሚስዮናውያኑ፣ የጤና ትምህርት ያስተምራሉ እና ይሄንን ሰማ። ከዛ በኋላ እንዲያስገቡኝ አመለከቱ እና 3 ሆነን ነው በእርግጥ አመልክተን የነበርነው አንድ ላይ እና ተቀበሉኝ እና ስለዚህ ያ ተበታትኖ የነበረው ነገር መልክ ያዘና በ65 ዓመተ ምህረት ጌታን በስነ ስርዓት ተቀበልኩ ማለት ነው እና በዛኑ አመት ተጠመቅኩ። ስለዚህ ጌታን የተቀበልኩት በ65 ዓመተ ምህረት። እግዚአብሔር ይመስገን። ስለዚህ የቀደመው የድሬሰር ትምህርቱ ነው ማለት ነው። ድሬሰር ባይብል ስኩል። አዎ፣ ያው እንግዲህ እዛ እመላለሳለሁ እንጂ ቤተ ክርስቲያን በስርዓት ጌታን ተቀብዬ አልነበረም። ግን አሁን ድሬሰሩ ስማር እንግዲህ ድሬሰር ትምህርት ቤት አንዱ ህጋቸውም የሆነው መጽሐፍ ቅዱስን እንደ አንድ ትምህርት የመማር ግዴታ አለ። ሁሉም ክርስቲያኖች አይደሉም እዛ የሚማሩት፣ ከተለያየ ሀገር ነው ተሰባስበው የሚመጡት። ግን መጽሐፍ ቅዱስን መማር ግዴታ ነው እና የበለጠ እንድጠናከር ሆንኩ ማለት ነው። ስለ ጌታ ገባኝ ወይም በደንብ ተረዳሁ ማለት ነው። ቅድም ስለ ባቲ ያነሱልን ነበረ። እንግዲህ ባቲ በመሰረተ ክርስቶስ ቤተክርስቲያን የመጀመሪያው ጌታን ያገኙ ሰው ናቸው። እርስዎ ደግሞ ከእነሱ ቤተሰብ ጋር ቅርርብ ነበሩት እና በአካልም ያውቋቸዋል ማለት ነው። በደንብ ነው። እንዴት ነበረ? እስኪ እነሱ ጌታን ካገኙ በኋላ በእነሱ ላይ ያዩት ለውጥ ምን ነበረ? እንግዲህ እነሱ አቶ ባቲ ቀደም ብሎም ጌታን የሚያውቅ ሰው ነው ከኛ በፊት እና ልጆቻቸው ያው ቸርች እንሄዳለን፣ አብረን ነው የምንሄደው።
ጌታን እንግዲህ በስነ ስርዓት ከተቀበልኩ በኋላ ቤተክርስቲያን እንዳሁኑ የተደራጀች አልነበረች። ጌታን ተቀበልኩ እንጂ ይሄ በስርዓት የደህንነት ትምህርት የሚለው መልክ ይዞ የሚያስተምሩበት ጊዜም አልነበረም። በዛን ጊዜ ቋሚ ጥሪ የተደረገለት አገልጋይም አልነበረም። አብዛኛዎቹ የበጎ ፈቃድ አገልጋዮች ናቸው። እንዳውም በሰሜን አሁን በማገለግልበት ቸርች ባለሁበት ቸርች ማለት ነው የሙሉ ጊዜ አገልጋይ የተጠራው ከ65 ዓመት በኋላ ነው። እኔ ጌታን እንደተቀበልኩ አካባቢ ነው። ስለዚህ በጎ ፈቃድ አገልጋዮች ናቸው ከዛ በፊት ያገለግሉ የነበረው እና በደንብ የተደራጀም አልነበረም ማለት ነው ቤተክርስቲያን። ኦኬ። ስለዚህ ግን እናንተ በባይብል ስኩሉ ነው ማለት ነው የረዳችሁ ወደ ጌታ እንድትመጡ? እንግዲህ ነገርየው በውስጤ እየተጠራከመ መጥቷል ማለት በዛን ቀን አይደለም በፊትም አንደኛ በጣም ጥሩ ሰዎች ነበር። በዛን ጊዜ የነበሩ ክርስቲያኖች በትክክልም እውነተኛ ክርስቲያኖች እውነትን ነው የሚናገሩት። ብዙ ጊዜ በዛን ዘመን ብዙ ይማል ነበር። እነሱ ግን እውነት ነው የሚሉት እንጂ አይምሉም ነበር። ፍቅርን ያሳዩ ነበረ። ሰውን አይቆጡም፣ ሰውን አያበሻቅጡም። እና ያ ነገር ምን አይነት ማህበረሰብ ነው እንድል አድርጎኛል። ቀደም ብሎኑ እኮ ነው ተሸርሽር ያለው በውስጥ እና ስለዚህ ያኛው የተሟላበት ጊዜ ነው። ያው ስርዓቱን የፈጸምኩበት ጊዜ ነው። እግዚአብሔር ይመስገን። እንግዲህ ከዛ በኋላ ወደ አገልግሎቱ ደግሞ ጌታን ካወቁ በኋላ ምን ነበረ እስኪ በቤተ ክርስቲያን ውስጥ የነበሩት ተሳትፎ? እንግዲህ እንደነገርኩ በ65 ዓመተ ጤና ትምህርት ድሬሰር ትምህርት ቤት ገባሁ እና ሚሽነሪዎቹ አስተማሩኝ ማለት ነው የጤና ትምህርትና በ1966 በሆስፒታሉ ተቀጠርኩ። ስለዚህ እንግዲህ የተሻለው ተብሎ ከሚታሰቡት ሊሆን ይችላል እንቀጥራለን ብለውኝ ስለተቀበሉኝ ተቀጠርኩ ማለት ነው። ስለዚህ ያ መቀጠሬ ደግሞ የበለጠ ከሚስዮናኖቹ ጋር እንድገናኝ የበለጠ እንዳቃቸው እንድረዳቸው አደረገኝ እና እንደዚህ ነው የሆነው። ቤተክርስቲያን ውስጥ በምን አገልግሎት ውስጥ አልፈዋል? እንግዲህ ቤተክርስቲያን ከ1966 የመሰረተ ክርስቶስ መዘምራን የሆኑት ልደት መዘምራን የሚባሉት ውስጥ የገባሁት ያኔ ነው እና አሁንም ቢሆን እያገለገልኩ ነው ያለው። እንግዲህ ረጅም ጊዜ ነው እና በጣም ረጅም ጊዜ ውስጥ ካገለገሉት ውስጥ የመሆን እድል አግኝቻለሁ እና አሁንም እያገለገልኩ ነው ያለው። እንደገና ደግሞ በቤተ ክርስቲያን ውስጥ በባይብል ስተዲ ሊደርነትም አገልግያለሁ። እንግዲህ በመሪነትም የተወሰነ ጊዜ አገልግያለሁ ማለት። ስለዚህ አሁን በልደት መዘምራን ልደትም እንግዲህ ወደ 60ኛ ዓመታቸው እየተጠጉ ነው። በዛ ኳየር ውስጥ ነው እያገለገሉ? በዛ ኳየር ውስጥ እያገለገልኩ ነው። ልደት በመሰረተ ክርስቶስ ቤተክርስቲያን የመጀመሪያው ኳየር ነው ማለት ይቻላል። እንግዲህ የተቋቋመው በ1959 ነው። የሰማይ ብርሃን እንግዲህ የሚባል ሰምተህ እንደሆነ አላቅም። በመጽሐፍ አሁን ታትሞ ወጥቷል። እዛም ላይ አለ። በ51 ነው ጀምሮ ነው እነሱ የተቋቋሙት እና በ59 ላይ ኮንፈረንስ አዘጋጅተው ነበረ። በዛን ጊዜ መዘምራንን አደራጁ ማለት ነው። እነዚህ መዘምራኖች ስደትን በዛ እንደገና ደግሞ ያገለግሉ የነበሩ ወጣቶች ናቸው። እነሱ ወደ ኮሌጅ ሲሄዱ እየተመናመኑም ስለመጡ ከመሰረተ ክርስቶስ ጋራ በ1965 ዓመተ ምህረት ተቀላቀሉ ማለት ነው። የሰማይ ብርሃን ወጣቶች ማለት ወጣቶቹ ተቀላቀሉ እና ለብቻቸው ነበር ያመልኩ የነበረው፣ ተቀላቀሉ። ስለዚህ ኳይሩም አብሮ ነው የገባው ማለት ነው። ስለዚህ ቀደም ብሎ የሚያገለግል ነበር። ከሰማይ ብርሃን እየመጡ ሰሜን ያገለግሉ። ያኔ በከተማ ውስጥ የነበረችው አንድ አጥቢያ ብቻ ነበር የነበረችው። ስለዚህ እነዚህ ወጣቶች መጥተው እዚህም ያገለግሉ ነበር። ሌላ የፕሮቴስታንት እምነት የለም ማለት ቤተክርስቲያን ቸርች። በኋላ ላይ ሙሉ ወንጌል ተመሰረተ፣ ወደዚህ መጣች እንጂ
ሌላ መጀመሪያ የነበረው ቸርች ይሄ የሰሜን አጥቢያ ነው። አሁን ሰሜን የተባለው ነው። ናዝሬት መሰረተ ክርስቶስ ነበር የሚባለው። ሌላ ስላልነበረ ናዝሬት ውስጥ እንደሱ ነበር የሚጠራው። ያው በተለያየ ጊዜ ስሙ ተለዋውጧል፣ ግን ያኔ የነበረው እሱ ናዝሬት መሰረተ ክርስቶስ ነበር ይባላል። ስለዚህ በ59 ነው የተቋቋመው። በ65 ተቀላቀሉ። ቀደም ብሎ ማገልገል ጀምሮ ነበረ። አገልግሎታቸውን ቀጠሉ ማለት ነው። ስለዚህ ለዚህ ነው 60 ዓመት የሞላቸው። ሜኖናይቶቹ ጋር እንግዲህ በሆስፒታል ላይ ተቀጠሩ። እርሶ የድሬሰር የሚሉት ወይም ደግሞ እንግዲህ አሁን በአሁኑ አጠራር የጤና ረዳት ነው እንለው አይደለ? እሱን ከተማሩ በኋላ እዛ ተቀጠሩ። ከሜኖናይቶቹ ጋር ብዙ የመገናኘት እድል ነበሩት ያስባለሁ። ምን አይነት ሰዎች ነበሩ ሚሽነሪዎቹ ሚስዮናውያን? እንግዲህ ሚስዮናውያኖቹ በተለያየ መንገድ ልንገልጣቸው እንችላለን። አንደኛ ሚስዮናውያን የሚኖሩበት አካባቢ በጣም ጽድት ያለ ነው። ግቢው ሳሩ ልክ እንደ ጸጉር ተከርክሞ በዛን ዘመን አስገራሚ ነው ለኛ ማለት ለዚህ አዳማ አንተ ባታውቀው ትችላለህ። በዛ ዘመን በጣም አዋራማ ነበር። እንዳሁኑ ብዙ ቤትም አልነበረ። ብዙ አዋራ ነበር። ብዙ ያስቸግር ነበር አዋራ እና አመዳማ አይነት ነበረ ከተማው እና እዛ ግቢ ግን ስትገባ ሳሩ በደንብ ውሃ ጠጥቶ ተከርክሞ ያምራል። እንደገና መንገዱም በስነ ስርዓት የጠጠር ቢሆንም ስፓልት ባይሆንም ቀለም ተቀብቶ ፔቭመንቱ ጥቅጥቁ ቀለም ተቀብቶ ዛፎቹም እስከ ወገባቸው ድረስ ድንጋዮችም ራቅ ብለው እንደ ሰልፍ ያደርጓቸውና ቀለም ነጭ ቀለም ይቀቧቸዋልና ሲታዩ ራሱ ያምራል። አንደኛ እዛ ግቢ መግባት ራሱ እንደ አንድ መዝናኛ ቦታ እንደመሄድ ነው። አንዱ ይሄ ነው። ሌላኛው ደግሞ ኳስ ሜዳ አለ። እዛ የእግር ኳስ ሜዳ አለ፣ የእጅ ኳስ ሜዳ አለ፣ ባስኬትቦል አለ። ፈረንጆቹ ደግሞ አዳዲስ ኳሶች ያምራሉ። ኳሶቹ ያኔ በዛ በልጅነት አምሮ ስናያቸው የሚያማምሩ ኳሶች፣ ቀለማቸው ራሱ የሚያማምሩ ኳሶች ይዘው ይመጣሉና ይጫወታሉ። እዛም አንደኛ ሲጫወቱ ማየትም ደስ ይላል። ፈረንጆቹ ከአበሾቹ ጋር ተቀላቅለው ነው የሚጫወቱት እና ያው እንግዲህ እኛ በዛን ዘመን ትንሽም ልጅ ስለነበር ያኔ ፊት ላይ አንጫወትም ነበር፣ ግን ገብተን እናያለን እና በጣም ደስ ይላል እና ሻወር ነበረ የዛ እንትኑና ሄዶ እዛ ሻወር መታጠብ ራሱ ደስ ይል ነበር። ግቢ ውስጥ መሆኑ እንግዲህ ፈረንጆቹ የሚለብሱት ልብስ ንጹህ ነው፣ ልጆቻቸው በጣም ንጹህ ናቸው፣ አካባቢውን ጽድት አድርገውታል እና ያም ሰውን ይስብ ነበር። ሌላው ደግሞ እነሱ የሚያሳዩት ፍቅር ነው። በቃ ሰውን ሲያዩ ፈገግ ብለው ነው የሚሉት እና ሰውን ለማገዝ ሰውን ለመርዳት ትህትናቸው የሚገርም ነውና ያልተለመደ ነገር ስለሆነ ለኛ አዲስ ነገር ነውና እንግዲህ እንደዚህ ነው ያየኋቸው በኔ በዛን ዘመን አይኔ ማለት ነው። አሁን ለተፈጥሮም ለሰውም ያላቸው ፍቅር የተለየ ነበር፣ እንክብካቤያቸውም የተለየ ነው። የሚገርም ነው። በኋላ ደግሞ ሆስፒታል ውስጥ ገብቼ ጤና ረዳት ስማርና ከተማርኩ በኋላ ደግሞ በጣም ንጹህ ልብስ ለብሰው ይመጣሉ። የተቸገረን ወይም ደም ያለውን ወይም እንትን ያለውን ሰው ቅፍ አድርገው ሲይዙ ለኛ የሚሰቀጥጠን ነገር ነበር። ምክንያቱም አዲስ ነገር ነው። እንደዚህ አይነት ነገርም አይተንም ስለማናቅ ነው። እንግዲህ ምናልባት ሌሎችም ጋር እንዲሆን ይሆናልና ለኛን ጊዜ በጣም አስገራሚና አስደንጋጭ ነገር ነበርና በቃ ቅፍ ሲያደርጉ ሰዎችን ይዘው ሲሸከሙ ለሌሎቹ የሚያሳዩት ፍቅር እና በተቻላቸው መጠን ቋንቋ አይችሉም፣ ግን በሚያሳዩት በምልክት በሚናገሩት እንትን ፍቅራቸውን ይገልጹ ነበር። ተግባራዊ ነበረ ማለት ያደረጓቸው። ተግባራዊ። ከሰዎች ጋርስ እንዴት ነበሩ? ከማህበረሰቡ ጋር ያላቸው ግንኙነት፣ ህብረተሰቡ ምን ያህል ተቀብሏቸው ነበር? በዛን ጊዜ ህብረተሰቡ በጣም ተቀብሏቸው የነበረው ሕክምናው በጣም ዘመናዊ ነበር በጊዜው ማለት ነው። በጊዜው ዘመናዊ ነው። መድኃኒት ደግሞ ከሀገራቸው ነው ያስመጡ የነበረውና ሌሎቹ ፋርማሲ የማይገኝ መድኃኒት እዚህ ታገኛለህ። ሕክምናው ደግሞ ደረጃውን የጠበቀ ነው። ከሌሎቹ ሻል ያለ ነው በጊዜው ከነበር። ሌላ ሆስፒታልም አልነበረም በነገሩ በዙሪያው ሩቅ ነበረና በዙሪያው ያሉ ሰዎች ከአፋር ከአሰላ ወዲህ ባሉት ከሞጆ ኮንጂ ዙሪያው ያሉ ከተሞች ሁሉ
በሽተኛ ይዘው የሚመጡት እዚህ ነው እና ሕክምናቸው በጣም የተሻለ ነበረ በዛን ጊዜ ማለት ነው። እና ከህብረተሰብ ጋራ ደግሞ ያላቸው ግንኙነት ላልከኝ አብዛኛውን ጊዜ የሚኖሩት ግቢ ውስጥ ነው እና ሊያገኙት የሚችሉትም በሆስፒታል ግቢ ውስጥ ያለው ማህበረሰብ ነው። እነዚህ ማህበረሰብ በቤታቸው አልፎ አልፎ ይጋብዛሉ። አንዳንድ ዝግጅቶችን ያደርጉና ወንጌልን በዛው ይናገራሉ፣ ምስክርነትን ይሰጣሉ፣ አጋጣሚዎችን ይጠቀማሉ ማለት ነው። ግን እንዲህ እንደሚያደርጉ አይታወቅባቸው ማለት ወንጌልን እንደሚሰሩ ግልጽ አልነበረም። ለምን እንዳያረጉ ክልክልም ነበረባቸው፣ ማስጠንቀቂያም ተሰጥቷቸው ነበረ እና ይሄ አካባቢ ዝግ ነበረ እና ክልክል እንዳታስቀይሩ ተብሎ መጀመሪያውኑ ተነግሯቸው ስለነበረ በጥንቃቄ ነው ኮሚኒኬት ያደርጉ የነበረው ወይንም ከሰዎች ጋር ያደርጉ የነበረውን በተለይ መንፈሳዊውን ነገር አጋጣሚውን ሲያገኙ ነው የሚጠቀሙት። ግን ልቡ ነበራቸው። በቃ እነሱ ትኩረታቸው ወንጌል ላይ ነበረ ማለት ነው። ህብረተሰቡ አያውቅም እንጂ የነሱ ዋና ዓላማቸው ያ ነው። ያ ዓላማቸው ይሄው ነው። ሚሽነሪዎች ናቸው። ወንጌልን ነው ለሌላው ለማድረስ የመጡት። ተከለከሉ። ምን ያርጉ? አሁን እኮ በጭንቀት ውስጥ ነው ያሉት። ወንጌልን መስበክ ይፈልጋሉ። መንግስት አይሆንም ብሏቸዋል በጊዜው የነበረው ነው። እነሱ ደግሞ መመስከር ነበረባቸው። በጭንቅ ነው ወንጌልን ያስተላለፉት። አሁን ሳስበው ሁሉ እንዴት አይነት ሰዎች ናቸው በትግል እግዚአብሔርን ታምነው የወንጌሉን ነገር ለሰዎች ለማስተላለፍ ያረጉትን ትጋትና ቁርጠኝነት ሳስበው ሁሉ ጊዜ ገርመኝ። አሁን ለኢቭን እንኳን ለመጀመሪያው ሰው ጌታን ወደ ጌታ ለመጡት ወንጌላዊ ባቲ ይሰርሙ ወንጌልን የሰበኩበት መንገድ በጣም የሚያስደንቅ እንደሆነ ሰምተናል። እስኪ ስለሱ ንገሩ። እንግዲህ ያን ጊዜ እኛ የለንም እንግዲህ አልነበርንም። 1943 ነው። ከዛ በፊት ነው መሆን ያለበት። እንግዲህ ሎሬታ ሜር ትባላለች። ሚስዮናዊ ናት። ነርስ ነበረች በሙያ። እንግዲህ ኃላፊነት የሚጠበቅባት የነርስ ስራ መስራት ነው። ግን አቶ ባቲ ፍላጎታቸውን ትረዳለች። ሁኔታቸውን ስትረዳ እኚህ ሰው ጌታን የሚፈልጉ እንደሆነ ተረዳች በራሷ መንገድ እና እሷ አማርኛ አትችልም። አቶ ባቲ ደግሞ እንግሊዝኛ አያውቅም። እንኳን እንግሊዝኛ አማርኛም እንኳን መጻፍ አይችልም ነበር በዛን ጊዜ ማለት ነው። እና ስለዚህ ምን አደረገች ሎሬታ ዮሐንስ 3:16ን ሰዎች እንዲያነቡላት አድርጋ በእንግሊዝኛ ጻፈችው ማለት ነው። እና በአማርኛ እንግሊዝኛ ማለት ነው። እግዚአብሔር የሚለውን ኢጂ ምናምን ብላ ጻፈችና ሸመደደችው ማለት ነው። በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ የሚለውን ሸመደደችው በአማርኛ ሸመደደችውና ለአቶ ባቲ ነገረቻቸው ወይንም አዜመችላቸው ነው የሚባለው። ይሄ ጥቅሱን በቃ አለችላቸው እና እንዲህ ከሆነማ እቀበላለሁ አሉ አቶ ባቲ አሉ። ይሄ እንግዲህ መቼም የእግዚአብሔር ሐሳብ ነው የሚሆነው። እንዴት እንዲሆነ አይባልም። እንግዲህ ወንጌልን ይሄ የሚያስረዳን ወንጌልን ቋንቋ አለማወቅ ሊያግደው እንደማይችል ያስረዳናል ማለት ነው። እና እንግዲህ ያሳየችበት መንገድ እንግዲህ የገለጠችበት ሁኔታ የአቶ ባቲን ልብ እንዲነካ አድርጓል። እንግዲህ የመንፈስ ቅዱስ ስራ ነው ብዬ ነው እኔ የማስበው። እና እቀበላለሁ አሉ፣ ተቀበሉ። ከዛ በኋላ ነው ቋንቋውንም እንኳን የተማሩ ትምህርት ቤት ገብተው የተማሩት የማታ ትምህርት ገብተው ማንበብና መጻፍ እንኳን ከዛ በኋላ ነው የተማሩት። እና ይሄ እንግዲህ እግዚአብሔር ስራ ነው። ምን ይባላል ይሄ እግዚአብሔር ነው። ከዛ በኋላ ግን ሚስዮናውያኑ እንግሊዘኛ ቋንቋም ለማህበረሰቡ ያስተምሩ ነበር። እነዚህ ሰዎች ለምን የአሜሪካን እንግሊዝኛ አያስተምሩንም ብለው አሰቡ እና ሄደው ጠየቋቸው ማለት ነው። ሮህረር ኤሸልማን የሚባለውን ዶክተር ሄደው ለምን እንግሊዝኛ አታስተምረንም አሉት። እሺ አስተምራቸዋለሁ አለ። ነገር ግን አንድ ነገር አደርጋለሁ አለ። ምንድነው የምታደርገው ሲሉት እኔ ቴክስት የማደርገው የዮሐንስ ወንጌልን ነው።
በዚህ ተስማማላችሁ ወይ ብሎ ጠይቃቸው። እኛ መማር የምንፈልገው እንግሊዝኛ ነው፣ በየትኛውም መንገድ ይሁን እኛ ቋንቋውን ነው ማወቅ የምንፈልገው አሉት። ተስማሙ። በዚህም አስተማሩን ጀመረ ማለት ነው። እና አሸለመን እያስተማራቸው እያለ በጊዜ ውስጥ እነዚህ ወጣቶች ከቋንቋው ይልቅ የመጽሐፍ ቅዱስ ቃሉ እየነካቸው መጣ ማለት ነው። የዮሐንስ ወንጌል እየተነኩ መጡ እና ከዛ በኋላ ይሄንን ነገር ማረግ አለብን መከተል አለብንና ይሄ መጽሐፉ እንደሚለው መኖር አለብን ወደ ማለት መጡ ማለት ነው። እና እዛ ግቢ ውስጥ ከታዩ እንግዲህ እነዚህ ፈረንጆች ናቸው። ፈረንጅ እንግዲህ የጣሊያን ወረራም ቅርብ ጊዜ ስለነበረ በሰው አእምሮ ውስጥ ፈረንጅ ይጠረጠራል፣ ይፈራል። እና ሌላው ደግሞ ፈረንጆች ገንዘብን እርዳታን ሊሰጡም የመጡ ስለሆነ ከፈረንጅ ጋር መታየት እንደ ድሃም ስለሚያስቆጥራቸው እና በጊዜው ወደ ኋላ እንደቀረ አይነት ሰውም ስለሚያስቆጥራቸው ለምንድን ነው እኛ ቤት ተከራይተን ይሄንን ነገር ለምን አንለማመድ ብለው አሰቡ ማለት ነው። ለምን አናጠናው ይሄንን? ከዛ ይሄንን ሐሳብ ሄደው ለፈረንጁ ነገሩት ማለት ነው። በኋላ እሱ እሸለመንም ምን ችግር አለ እኔ ኪራዩን ከፍልላቸዋለሁ አለ ማለት ነው። በዛን ጊዜ የነበረው ኪራይ በእርግጥ ብዙ አልነበረም። ተማሪዎች ስለሆኑ ኬት ያመጣሉ? እሺ አሉት፣ ተከራየላቸው ማለት ነው። እንደዛም ሆኖ መተው እሱ ጋር ይማራሉ፣ ቋንቋውን ይማራሉ። ልምምዱን ግን እዛ ቤታቸው ላይ ቀጠሉ ማለት ነው። እዛ ተከራዩበት ቦታ እንግዲህ የመንፈስ ቅዱስ እንቅስቃሴ እዛ ውስጥ እንደጀመረ ታሪኩ ያስረዳል ማለት ነው። እና ዛሬም ድረስ በሕይወት ያሉ አሉ። በዛን ጊዜ የነበሩ መጸለይ ጀመሩ። ከዛ በኋላ አጋንንትን ማውጣት ጀመሩ። ብዙ ሰዎች ወደዛ መምጣት ጀመረ። እንግዲህ መንፈስ ቅዱስን መለማመድ ጀመሩ ማለት ነው። እዚህ ጋር ይሄ ነገር የለም። ሰው ሲዘምርም ቀጥ ብሎ በስርዓት ነው እንግዲህ ሜኖናይቶቹ ጋር እኔ እዛም ሄጄም ስንዘምር ብዙ ማጨብጨብም የለም መንቀሳቀስም የለም። ቁጭ ካልን ቁጭ ብለን ነው የምንዘምረው፣ ከቆምንም ቀጥ ብለን ቆመን ነው የምንዘምረው። ይሄ ደግሞ ሌላ ትውልድ መጣ ማለት ነው። ይሄ በቃ እየጮኸ እየዘለለ ጌታን የሚያመልክ ትውልድ መጣ ማለት ነው። መንፈስ ቅዱስን ኃይል መለማመድ ተጀመረ ማለት ነው። ስለዚህ በዚህ መንገድ ነው ቋንቋ ያስተማራቸው፣ በዓላማ ነው ያስተማራቸው እግዚአብሔር ይመስገን። እንግዲህ አሁን በመሰረተ ክርስቶስ ቤተክርስቲያን ሰሜን አዳማ የተዘጋጀ ባደራ የተሰጠች ዘር የተሰኘ መጽሐፍ አለ። የመሰረተ ክርስቶስ ቤተክርስቲያን 75ኛ ዓመትን አስመልክቶ የተዘጋጀ መጽሐፍ ነው እና በተለይ የመሰረተ ክርስቶስ ቤተክርስቲያን ጅማሮ በደንብ አድርጎ የሚተርክ መጽሐፍ ነው። ይህ መጽሐፍ እንግዲህ በዚህ መጽሐፍ ዝግጅት ውስጥ ደግሞ እርስዎ ከፍተኛ አስተዋጽኦ እንደነበሩት ሰምቻለሁ እና ዝግጅቱ ምን ይመስል ነበረ? ይህ መጽሐፍ እንዴት ነው የተዘጋጀው? ሀሳቡ እንዴት መጣ የሚለውን እናውራ እስኪ። እሺ፣ መጀመሪያ ስንነሳ እኛ ስለ መጽሐፍ አስበን አልነበረም። ይሄንን የሆኑ ወገኖች ተገናኘንና ስናወራ አንዳንድ ቀደምት የሆኑ ሰዎች ተራ በተራ ወደ ጌታ እየሄዱ መሆኑን አየ እና ይሄንን ደግሞ ስንረዳ እነዚህ ሰዎች እኮ ለሌላው ትውልድ ሊያስተላልፉት የሚችሉት ምስክርነቶች እኮ ይኖራቸዋል። እኛም የምናውቀው አለ፣ ትውልዱ የማያውቀው እነሱ የሚያውቁት ይዘውት እንዳይሄዱ ምን ማድረግ ይገባናል ብለን ተነጋገርና ለምን አንቀዳቸውም፣ ለምን ሄደን አናናግራቸውም የሚል ሀሳብን አነሳን። ይሄ እንግዲህ ከሆነ ወደ 10 ዓመት አካባቢ ይሆናል እና ተነጋገርንና ይሄንን ነገር ጀመርን ማለት ነው። በቃ ወደ ተግባር ዓላማችን የነበረው በዛን ጊዜ ሰዎችን እንቀዳቸዋለን፣ ምስክርነታቸውን እንቀዳና ቸርች ዲፖዚትና እናስቀምጠው፣ ነገ የሚፈልጉ ሰዎች በሆነ መንገድ ይሄንን ነገር ይጠቀሙበት ብለን ያሰብነው። ዓላማችን ይሄ ብቻ ነበር። ነገሩን እየቀጠልን ስንሄድ
ነገሩ እየሰፋ እየጨመረ አንዳንድ ማቴሪያሎችንም እያገኘን አንዳንድ ሰዎች ምስክርነትንም እኛንም እያነሳሳን መጥ ስለዚህ የቤተ ክርስቲያን መሪዎች ደግሞ ይሄንን ሲሰሙ እንዴ ለምን መጽሐፍ አናሳትምም ወደሚል ሐሳብ መጡ። ከዛ በፊት ግን እኛ መሪዎቹ ይሄን ከማለታቸው በፊት ለምን ዶክመንታሪ እንሞክር ምን ይችላል ያህል እንስራ። ባለሙያ አይደለንም። አንዱ ባለሙያ አለ በእርግጥ ፒተር የሚባል አንዱ የዚህ አባል ለምን አንሞክርም ዶክመንተሪ ፊልም ለመስራት እና የሆነ ስክሪፕት ጻፍ አለ። አደፋፈረኝ ማለት ሲለኝ ኦኬ አልኩና እንግዲህ ከዛ ፊትም የሆነች እንዲህ የሞከርኳት ነገር ስለነበረ አጠራ አድርጌ አመጣሁና አሳየሁት። በቃ ጥሩ ነው፣ በቃ ለዚህ እኮ ፊልም ማስገባን ነው አለ። እንግዲህ የሙያ ጉዳይም ስለሆነ ጀመረ እና እሱ ረጅም ጊዜ ወሰደብን። በእርግጥ እሱ ዶክመንተሪ ፊልሙም አሁን ተጠናቋል። እንግዲህ በባለሙያ አይን ሲታይ እንግዲህ እሱ በሚቀጥለው የሚታይ ይሆናል። እሱ እንግዲህ ቅርብ ጊዜ ይመረቃል ብለን እናስባለን። ግን ቀድሞ ይሄ መጽሐፉ ጉዳይ የቤተክርስቲያን መሪዎች ቢጻፍ ጥሩ ነው የሚል ሀሳብ አቀረቡ። ያው እኛም ተስማማን እና ከዛ በኋላ እንግዲህ ይሄንን የሚያዘጋጁ ሰዎችን እነሱ አዘጋጁ እና የኔ ድርሻ እንግዲህ የነበረው እኔ መጽሐፉ ደራሲ አይደለሁም እና የኔ ድርሻ የነበረው እነዚህን ለረጅም ጊዜ ያጠራቀምናቸውን ቪዲዮዎች ለነዚህ ሰዎች ማቅረብ ለነዚህ ለሚጽፉ ሰዎች ለሚጽፉ ወገን ማቅረብ ነው። እንደገና ደግሞ ያ የሚጽፈው ወገን በዚህ አቅጣጫ ላይ አይዲያ ያላቸው ሰዎች ወይም በዚህ ሁኔታ ውስጥ ያለፉ ሰዎችን እፈልጋለሁ ሲል እነዛን ሰዎች ፈልጌ እንደገና ቀድቼ ማቅረብ ነው። የኔ ድርሻ ይሄ ነው የነበረው። መጨረሻ ላይ ደግሞ የተሳትፉት ፕሩፍሪድ በማድረግ ወይንም ቃላቶች በማረም ብቻ ነው። የኔ ተሳትፎ ይሄን ያህል ነው ማለት ነው። እግዚአብሔር ይመስገን። እንግዲህ ማለት በዚህ እነዚህ ትጋቶች መጨረሻ ላይ በጣም ቆንጆ የሆነ መጽሐፍ ለቤተ ክርስቲያናችንም ለቀጣዩም ትውልድ የሚተላለፍ መጽሐፍ ማበርከት ተችሏል። ርዕሱን እንግዲህ ባደራ የተሰጠች ዘር ብላችሁታል እና ለምንድን ነው ባደራ የተሰጠች ዘር ያላችሁት? እንግዲህ አደራ የሚሰጠው ለሚታመን ሰው፣ ለማንም ሰው አደራ አይሰጥም። ብዙውን ጊዜ ደግሞ አደራ የሚሰጥ ነገር ውድ የሆነ ነገር ነው አደራ የሚሰጠው እና አንዱ ይሄ ነው። ሁለተኛው ዘር ደግሞ በውስጡ እምቅ ኃይል አለ። ነገ የሚፈነድ ነገ የሚበዛ ነገ ለነገው የሚሆን እምቅ በውስጡ አለ። ስለዚህ እነዚህ ሚስዮናውያን መጡና የወንጌልን ዘር ዘሩ እና ይሄ ዘር ደግሞ በቀለ። ሰዎች ጌታን ተቀበሉ። ከዛ በኋላ አንዱ ትውልድ ለሌላው ሌላኛውም ለሌላው እያቀበለ ዛሬ ደረሰ ማለት ነው። ዛሬ ለኛ ደረሰ ማለት ነው እና ስለዚህ ይሄ ነው እንግዲህ መጽሐፍ ቅዱስም ስለ ዘር ብዙ ነው የሚናገረው። ጌታ ኢየሱስም በምሳሌ ዘርን በምሳሌ ተናግሯል። እንግዲህ ገበሬም በሀገራችንም ገበሬ ዘርን የሚሰጠው ለሚዘራ ሰው ነው። ዘር አይበላም፣ ዘር አይበላም። ዘር የሚሰጠው ደግሞ ዘርቶ ፍሬውን ለሚያይ ከረሃብ እንዲድንና እንዲተርፍ የሚሰጠው ውድ ስጦታ ነው ማለት ነው። ሲዘራ ደግሞ ይበዛል፣ ብዙ ነው የሚሆነው፣ ይበቅላል፣ ይተርፋል እና ለወደፊት ነው ደግሞ የሚሆነው፣ ላለፈ ሳይሆን ለወደፊት ነው። ስለዚህ ሚስዮናውያኑ የዘሩት ዘር እንደዚህ በዛ። አሁን ደግሞ እናንተ ለትውልዱ እንግዲህ ሌላ ዘር እያስተላለፋችሁ እንግዲህ እንደሱ በጣም ደስ ይላል። በእውነት ከርዕሱ ጀምሮ በጣም ደስ የሚል ነገር ነው። ምን ነገሮችን ይዟል ይሄ መጽሐፍ? ዋና ነገሮች እንግዲህ ዋናዎቹን ከመናገሬ በፊት አቶ በየነ ሙላቱ የሚባሉ የሆስፒታሉ ዳይሬክተር ነበሩ
አስተዳዳሪ ነበሩ በዛ ዘመን። አንድ ጊዜ ሲመሰክሩ ሰምቻለሁ። ሚስዮናውያኖቹ ሲመጡ አንድ ሁል ጊዜ ደጋግመው የሚነግሩን ነገር አለ ይሉ ነበር። መልእክት አለን፣ መልእክት ይዘን መተናል። ይሄም መልእክት የሚቀበለን ወገን ካለ ይሄም መልእክት ሰጥተን እንመለሳለን፣ እኛ እዚህ ነዋሪዎች አይደለንም ብለው ተናግረዋል ብሏል። እና አንድም መነሻ የተደረገው ይሄ ነው ለማለት ነው። እኛ ዘር ነው የምንሰጣቸው፣ እኛ ዘር ነው የምንሰጣቸው፣ እኛ ተመልሰን እንሄዳለን፣ እዚህ ነዋሪ አይደለንም ብለውናል። በተደጋጋሚ ጊዜ በተለያየ ጊዜ እንደዚህ ብለውናል ብለው ነግረውናል። ስለዚህ እሱም መነሻ ነው ማለት ነው። መነሻው ይሄ ነው። መነሻው ይሄ ነው ማለት ነው። እና ዋና ዋና ነገሮቹ እንግዲህ እንዴት እነዛ የመጀመሪያ ሰዎች እነዛ 9 ሰዎች እንትኑም ቪዛ ሳይ ነበረ። እነዛ ፎቶግራፉ ላይ ያሉት 6ቱ ሰዎች ናቸው። እና ከዳር ጀምሮ ያለው ላዚብ የምትባል ናት የአምዴ ባለቤት። እንግዲህ 6 ሰዎች ከፊት ያሉት 6ቶቹ ሰዎች በ1943 ከተጠመቁት ውስጥ የሚገኙ ናቸው። ሌሎቹ አንዱ ሰው ከአዲስ አበባ ነው የተቀላቀለው፣ 9ኙ ነው ከዚህ የሄዱት፣ 3ቱ ደግሞ እዛ ጋር ፎቶአቸው የለም እዚህ አሁን የቀረበው ፎቶ ያለው ማለት ነው። ስለዚህ ከዛን ጊዜ ጀምሮ ወይንም ከ1937 ጀምሮ ማለት ነው 1937 ሚሽነሪዎች ወደዚህ ምድር መጡ። አገሪቱን አዩና የት ጋር እንደሚሳተፉ መረጡ። በ38 የእርዳታ ስራ ጀመሩ ማለት 39 ላይ 1939 ላይ ሆስፒታሉን አደራጁት ማለት ነው። ይሄ አሁን ኃይለማርያም ማሞ ሆስፒታል ተብሎ ያን የተሰየመው ሆስፒታል ያን ጊዜ ጣሊያኖቹ የጥጥ መዳመጫ ፋብሪካ ነበረበት። ፋብሪካዎቹ ነበሩ እዛ ውስጥ ሆስፒታሉ ግቢ ውስጥ አሁን ሆስፒታል የሆነው ማለት ነው። እነዛን ሰጧቸው ማለት ነው። የከተማው አስተዳዳሪ ሰጧቸው። ያንን ወደ ሆስፒታልነት ቀየሩ። ስለዚህ ይሄን ታሪክ ከዛን ጀምሮ ነው ከመጀመሪያው ጀምሮ እንዴት ቤተክርስቲያን እንዳደገ እንዴት እንደመጣች ያሳያል። እና በ3 ዋና ዋና ክፍል ነው የተከፈለው። አንዱ ከ1943 ቤተክርስቲያን እስከተዘጋችበት 1974 ያለው ማለት ነው። ይሄ አንድ ክፍል ነው። እንግዲህ ከ74 እስከ 83 መጨረሻ ማለት ነው። ይሄ ደግሞ የዝጉ ዘመን ነው። እንግዲህ በዝጉ ዘመን የደረሱ ብዙ ነገሮች አሉ። እንግዲህ ከዚህ አጥቢያ ጋር ተያይዞ ያለውን እዚህ የነበሩ ምዕመናን ምን እንደሆነ ምን እንደደረሰባቸው ከፊል ነገር ይናገራል። ከዛ በኋላ ከቤተ ክርስቲያን ከተከፈተች በኋላ 83 ነሐሴ በኋላ ደግሞ ያለውን 3 ቦታ ከፍሎ ነው የሚናገረው ማለት ነው። እግዚአብሔር ይመስገን። እንግዲህ ትውልድ ይሄንን እያነበበ ቤተ ክርስቲያን እንዴት እንደተጀመረች፣ ዘሩ እንዴት እንደተዘራ፣ እንዴት እንደበዛ ደግሞ ከዚህ ውስጥ ብዙ ነገር ይማራል። በራሱ ዘመን ደግሞ እግዚአብሔር በሚሰጠው ዘመን የራሱን አሻራ ደግሞ ለማኖር ማለት ነው። እንደው ግን እርሱ ረጅም ዓመት በቤተ ክርስቲያን ውስጥ እንደቆየ በዚህ የመጽሐፍ ዝግጅት ውስጥ እንደተሳተፈ ሰው ለዚህ አሁን ላለነው ወይም ደግሞ ይህንን ዘር እያስረከባችሁ ነው እንግዲህ እናንተና ለዚህ ትውልድ ምንድን ነው ያሉት መልእክት? እንግዲህ ይሄ ትውልድ የተሻለ ነገር ያለው ትውልድ ነው። ድሮ አግዳሚ ወንበር ላይ ቁጭ ብለን ነበር። ያን ሆስፒታል ግቢ ውስጥ እያለም ስናመልክ የነበረው መደገፊያ አልነበረውም። ሆስፒታል ግቢ ውስጥ የነበረው ወንበር እንደዚህ ቁጭ ብለን ከዛ በኋላ ወደዚህም ከ1964 በኋላ ወደዚህ አዲሱ ህንጻ ከተመጣም በኋላ ትልቅ ወንበር ነው። ግቢ ውስጥ ግን በእንጨት በተመታ አጣና ላይ ቁጭ ብለን ነበር። ማይመች ነገር ነበር ለማለት ነው። ጥላቻውም በጣም ከባድ ነበር። ያኔ በቁጥርም ትንሽ ስለነበረ ክርስቲያኑ ተጽዕኖ በጣም ትልቅ ተጽዕኖ ነበረ በዛን ዘመን ማለት ነው። አሁን ግን እንዳውም እኛ አሁን ተጽዕኖ እያደረግን ነው በብዛታችን ብቻ ማለት ነው። ብዙ ስለሆንን አሁን ተጽዕኖ እያደረግን ነው ያለ ነው ማለቴ የተመቻቸ ሁኔታ ነው አሁን ያለው።
ስለዚህ በዚህ በተመቻቸ ሁኔታ እንግዲህ ሚዲያዎችም ከበፊቱ ይልቅ የተሻለ ነው። ብዙ እድሎች አሉ፣ ብዙ አጋጣሚዎች አሉ፣ እድሎች አሉና በዚህ ትውልድ ያለ ክርስቲያን እድሎቹን መጠቀም አለበት ብዬ ነው የማስበው። እንግዲህ አገልጋዮችም መልካም ምሳሌ በመሆን ብዙዎቹን ሰዎችም ሳናግራቸው እየተረዳሁት ያለው ምሳሌ እንፈልጋለን። ሮል ሞዴል ከፊታችን ሆኖ የሚያሳየን የሚመራን ያስፈልጋል ይላሉ። እኛ ሳስበው ከኛ በፊት የነበሩ አባቶች ስማቸውን መጥቀስ እችላለሁ፣ ምሳሌዎቻችን ነበሩ። በህይወታቸው ሌላውን ሰው ይገዛል። እውነትን ነው የሚናገሩ፣ ስለ ሌላው የሚጨነቁ፣ ስለ ሌላው የሚያስቡ ናቸው እና ከኔ ይልቅ ወንድሜ ይሻላል የሚለውን በተግባር የሚያሳዩ ነበሩ። ይሄ እንግዲህ አሁን የተጎዳ ይመስላል። ይሄኛው በዚህ ዘመን እንደዛ አይነት ለማግኘት ከበድ ያለ ይመስላል እንግዲህ በኔ እይታ ማለት ነው። ስለዚህ እግዚአብሔር አሁንም ያው እግዚአብሔር ነው። ኢየሱስ ያው ጌታ ያኔ የነበረው አሁንም ነው። እግዚአብሔር እድል የሰጠው ሰው እድሉን መጠቀም አለበት ብዬ ነው የማስበው። እንደዛ ነው እኔ እንግዲህ የማስበው እና የተመቻቸ ነገር ነው ያለው። ያኔ ስነ መለኮት ትምህርት አልነበረም፣ አሁን አለ እና ብዙ ነገሮች የተሻሉ ናቸው። እንግዲህ ያው ክፋት እየጨመረ ነው የሚሄደው። ከክፋት አኳያ ክፋት ሊጨምር ይችላል፣ ግን ጌታ ያው ነው። አሁንም እግዚአብሔር አልተለወጠም። አሁንም በንጹህ ልብ የሚቀብርን ሰው እግዚአብሔር ያከብራል። እግዚአብሔር አሁንም ይረዳል፣ ያግዛል፣ ይሰራል። አሁንም ቤተክርስቲያን ቆማለች ማለት አይደለም። አሁንም ብዙ ሰዎች ወደ ጌታ ይጨመራሉ። እያደገች ነው ያለችው ቤት፣ ግን ፍጥነት መጨመር አለብን ብዬ አስባለሁ ከዚህ የበለጠ። ምክንያቱም ጌታ ይመጣል፣ የመጨረሻው ዘመን እንደሆነ እያየን ነውና ፍጥነት ብንጨምር፣ ብዙዎችን ወደ ጌታ ብናመጣ፣ ብዙ የሚጠፉ ሰዎችን ብንመልስ፣ ብናድን፣ ስለነሱ ብናስብ፣ ብንጸልይ፣ የድርሻችንን ብንወጣ፣ ብንመሰክር፣ በአንደበታችን ብቻ ሳይሆን በህይወታችን ሰው ህይወታችንንም ስለሚያነብ ከዚህ አቅጣጫ ብዙ መስራት ይጠበቅበታል ብዬ አስባለሁ። እግዚአብሔር ይመስገን። በእውነት ይሄ በጣም ትልቅ መልእክት ነው ለኛ ለትውልዱም ለቤተ ክርስቲያንም። ጌታ ኢየሱስ ዘመኖትን ይባርክ።